ሃይ ጋይስ እንዴት ናችሁ? ዛሬ በዚህ ቪዲዮ ማሳያችሁ እንዴት ለአንድ ሃትቻት ትራካችን ሎድ እንደምንፈልግለት ነው። እያንዳንዱ ስቴፕ እንዴት እንደምንከተል፣ ምን አይነት ፕላትፎርም እንደምንጠቀም እያንዳንዱ ነገር አሳያችኋለሁ። ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ዲስፓቻችን እንሄዳለን። ሰብስክራይብ ማድረግ እንዳትረሱ። ሶ ጋይስ እንደምታዩት ይሄ ዴቲ ሎድ ቦርዳችን ነው። እዚህ ሎድ ቦርድ ላይ ነው ብዙ ሎዶች የሚገኙት። እንደምታዩት ብዙ ሎዶች ነው ያሉት። 85 ሪዛልቶች አሉ ከኛ ከምንፈልግበት ቦታ። ድራይቨራችን እንዳልኳችሁ የሚገኘው ዳላስ ቴክሳስ ነው። ዳላስ ቴክሳስ ስለሆነ ዚፕ ኮዱን እዚህ ላይ እናስገባለታለን። ዴቲ አሪፍነቱ ምንድነው? ዚፕ ኮዳቸውን እዚህ ጋር ብታስገቡላቸው ቀጥታቸው ስቴቱን እና ሲቲውን ያመጣላቸዋል። ብዙ አትቸገሩ ማለት ነው። ዳላስ ነው የሚገኘው። የትራክ ታይፓችን ደግሞ እዚህ ጋር ኢኩዊፕመንት የሚለው ላይ የትራክ ታይፓችሁ ነው የምታስገቡለት። ያው ብዙ አይነት ትራክ ታይፖች አሉ። የኛ እንዳልኳችሁ ፍላቤድ ሃሻት ስለሆነ ፍላቤድ ሃሻት እንለዋለን። እዚህ ጋር ደግሞ የሚያሳየን ምንድነው ፉል ሎድ ነው የምፈልጉት፣ ፉል ኤንድ ፓርሻል ሎድ ነው ወይስ ፓርሻል ሎድ ብቻ ነው የሚለው ነው። ፉል ሎድ ማለት ምንድነው ትራኩ ሙሉ ሎድ በቃ 30 ፓውንድ ይሁን 3000 ፓውንድ ይሁን ምንም አይመለከታቸውም። ብቻ ፉሉ እሱን ብቻ ነው እንድትተሸክማችሁላቸው እንድትሄዱ የሚፈልጉት። ይሄኛው ፓርሻል ሎድ ሲሆን ግን ሌላ ሎዶችንም አብራችሁ መጨመር ትችላላችሁ። እንደዛ ሲሆን የነሱ የሚከፍሏችሁ ገንዘብ ያንሳል ማለት ነው። እኛ ፉል ሎድ ነው የምንለው ለጊዜው። ከዛ እዚህ ጋር በመቀጠል ደግሞ የምታዩት ምን አይነት ፊት እንዳለው ነው። 40 ፊት ነው። ሌንግዙ ነው የሚነግረን። የትራካችንን ፎቶውን አስገባላችኋለሁ፣ ታዩታላችሁ። ፍላቤድ ሃሻት ማለት ፎርድ መኪናን መጫኛ አድርጋችሁለት እንትን እንደማለት ነው። 40 ፊት ነው የምናደርግለት። እዚህ ጋር የሚሸከመው ደግሞ 15000 ፓውንድ ነው። 15000 ፓውንድ እንላለን። ዴት እዚህ ጋር መምረጥ ትችላላችሁ። ለነገ የምፈልጉለት ከሆነ አሁን ሎድ ጭኖ ከሆነ ለጠዋት የምፈልጉለት ከሆነ ለነገ ማድረግ ትችላላችሁ። የነገ ሪዛልት ብዙም አይደለም፣ ትንሽ ያንሳል። ከፈለጋችሁ የዛሬና ነገን አንድ ላይ አድርጋችሁ መፈለግ ትችላላችሁ። ከፈለጋችሁ ደግሞ የዛሬን እና እስከ ቅዳሜ እስከ አርብ ምናምን የፈለጋችሁትን ማድረግ ትችላላችሁ። ያው ብዙም ሎድ አይኖርም፣ ግን እኛ ለዛሬ ነው የምንፈልግለት። እዚህ 11 AM ላይ ነው ኢምፒቲ የሚሆነው ትራካችን። 11 AM ላይ ዳላስ ቴክሳስ ላይ ኢምፒቲ ይሆናል። ያው ሎካል ሎድ ነው የሚፈልገው። እዛው ቴክሳስ ውስጥ ብቻ ነው መንቀሳቀስ የሚችለው። ዲኦቲው ላይ ትንሽ ችግር ስላለበት ከስቴት መውጣት አይችልም። የዳላስ ቴክሳስ ሎድ ነው የምንፈልግለት ማለት ነው። የሚያሳየን ኖቲፊኬሽናችንን ነው የምናበራው። ኖቲፊኬሽናችንን ስናበራ ድምፁ እንዲሰማ ማድረግ እንችላለን። የአዲስ የሚገቡ ሎዶችን ለማየት ከፈለጋችሁ ደግሞ ድምፁን ማጥፋት ትችላላችሁ። ለጊዜው ድምፁን እናበራዋለን። ሰርች ስትሉት በየጊዜው ሰርች ማለት መቻል አለባችሁ። አለበለዚያ ሰርች ካላልነው ሎዶች ያመልጡናል። አፕዴት የሆነውን ሎድ አናይም። ቡክ የተደረገም ሎድ ቡክ ልናደርግ ስለምንችል ሰርች እንለዋለን። ከዛ እዚህ ጋር የምታዩት እቺ ቴክሳስ የምትለዋ ፒክአፕዋን ነው የሚያሳየን። እዚህ ፒኤ የሚለው ደግሞ ፔንሲልቬኒያ እንደሆነ ነው። ድሮፕ ኦፉን ነው የሚያሳየን። እኛ የምንፈልገው ፒክ ተደርጎ ቴክሳስ ድሮፕ የሚደረግ ሎድ ስለሆነ ከቴክሳስ የሚነሱ ሎዶችን እንፈልጋለን ማለት ነው። ይሄ ኮሎራዶ ነው። ይሄ ኖርዝ ካሮላይና ነው። አልባማ ነው። ይሄ ቴክሳስ ነው። የአሪፍ ሎድ ነው። እንደምታዩት ፒክአፑ ዳላስ ቴክሳስ ነው። 0 ዴድ ማይል ነው። እዚህ ጋር 0 የምታሳየን ዴድ ሄዱን ነው። ድራይቨሩ ተነስቶ ካለበት ሎኬሽን ተነስቶ የሚያነሳው ሎድ ማለት ነው። እሱ ዳላስ ነው ያለው። ከዛ ተነስቶ የሚያነሳው ሎድ ማለት ነው። እዛው ዳላስ ውስጥ ስለሆነ 0 ዴድ ማይል ነው። ምንም ዴድ ማይል የለበትም። የሚሄደውም ቴክሳስ ስለሆነ እዛው ሎካል ሎድ ነው። አሪፍ ነው። የሚከፍሉን $700 ነው ለ254 ማይል። ያው ሃሻት ድራይቫን ሌሎች እንደዚህ አይነት ትራኮች ለየት ያሉ ትራኮች ሲሆኑ ብራቸው ይጨምራል። ፐርማይላቸው ሬታቸው ይጨምራል። ይሄ ፐርማይል $2 ነው። $2.7 ነው የሚከፍለን። በጣም አሪፍ ነው። ለሃሻት በተለይ በጣም አሪፍ ነው። 2.7 ፐርማይል ነው የሚከፍሉ። አሪፍ ነው። እዚህ ጋር እንደምታዩት ፉል ሎድ ነው። ከዛ ፍላቤድ ሃሻት ይለናል። 40 ፊት ነው። ያው እኛም 40 ፊት ነው ያለን። 8598 ፓውንድ ይለናል። ያው የሚሸከመው ሎድ ይሄን ያህል መሸከም ይችላል። እኛ እስከ 15000 ድረስ መሸከም እንችላለን። ከዛ ኮሞዲቲስ ደግሞ አልጻፉልንም ምን አይነት ሎድ እንደሚሸከም ምን አይነት ሎድ እንደሚያስጭኑ እሱን በደንብ ማወቅ አለብን። ምክንያቱም ሃሻት ስለሆነ
ሌሎችም የሚሊተሪም መኪኖች ሊሆኑ ይችላሉ፣ የተለያዩ እቃዎች ሊሆኑ ስለሚችሉ ኮሞዲቲዎቹን ማወቅ መቻል ስላለብን ዲስፓቸራችንን እንጠይቀዋለን። በኋላ ብሮከሮቹን እንጠይቃቸዋለን። እዚህ ጋር ስልክ ቁጥራቸው አለ። ኮሜንት እዚህ ጋር አለ። ኮሜንቱ ላይ ኮል ይሉናል፣ መደወል ትችላላችሁ። ይሄ ደግሞ ፖስት አይዲ ነው እዚህ ጋር የሚያሳዩን። ላቤዳ ሻት ይላል። ግን እዚህ ጋር ምን ይላል መሰላችሁ? ትዊክ ካርድ ይላል። ትዊክ ካርድ ማለት ወደ ኤርፖርት አንድ ትራክ ወደ ኤርፖርት የመግባት ፍቃድ አለው ማለት ነው። ጭነቱን ተሸክሞ ወደ ኤርፖርት ይገባል ማለት ነው። እኛ ደግሞ ትዊክ ካርድ ስለሌለን ይሄ ሎድ ለኛ አይሆንም። ግን ፐርማይሉ ሬቱ በጣም አሪፍ ነበር። 2.7 ነው። በጣም አሪፍ ነበረ። ሰርች እናደርጋለን። ያው እንደምታዩት 14 ሎዶች ገብተዋል። ሌላ እዛው ቴክሳስ ቱ ቴክሳስ፣ ያው ቴክሳስ ሎዶች ብዙ ስላሉ እንፈልግለታለን ማለት ነው። ይኸው ሌላ ሎድ አገኘን። ግን እዚህ ጋር የምታዩት እችኛዋ 145 የሚለው ዴድ ሄድ ነው። ሰውየው ከዳላስ ቴክሳስ ተነስቶ ይሄኛው እዚህ ያለበት ሎድ ጋር ለመሄድ 145 ማይል ይሄዳል ማለት ነው። 145 ማይል ሄዶ ነው ሎዱ የሚያነሳው። እንዴት ነው ይሄኛውን ከብሩ ጋር ባላንስ የምናደርገው? 145 ማይል ሲደመር 451 ማይል እንደምርና ለብሩ እናካፍለዋለን። ብሩ ለዚህ ማይል ስናካፍለው በጣም ያንሳል። አሁን ይሄኛው 2 ፐር ማይል ያለን እዚህ ጋር የምታዩት 2 ፐር ማይል ይላል። እዚህ ጋር የምታዩት $2 ፐር ማይል ነው ሬቱ ማለት ነው። $2 ፐር ማይል የሆነው 451 ማይል። ይሄ ሎድ አይሆነንም ማለት ነው፣ እናልፈዋለን ማለት ነው። እዚህ ጋርም ሌላ ሎድ እናገኛለን። ይሄም ብሮከሮቹን የምታያቸው እዚህ ጋር ቲኪዩኤል ናቸው። ቲኪዩኤል ብዙ ሎዶች አሉ። ቶታል ኳሊቲ ሎጂስቲክ ይባላሉ። ብዙ ሎዶች አሏቸው። እነሱ ናቸው በጣም ብዙ ሎዶችን እንትን የሚሉ። እንደምታዩት ትሪፖች እየገቡ ስለሆነ እስቲ ሪፍሬሽ አድርጉ። ያው አንድ ሎድ እዚህ ጋር አገኘ። ይሄ ቴክሳስ ነው 33 ማይል ነው። 105 ማይል ነው። 105 እና 33 ማይልን እንደምርና ለ300 እናከፍለዋለን። ያው 2 ፐር ማይል ወይ ደግሞ 1 ፐር ማይል ይመጣል። ምንድነው ብሮከሮች እዚህ ጋር ፖስት ያደረጉትን ሬት ቢያንስ ሊጨምሩላችሁ፣ በጣም ከበዛ $200 ይጨምሩላችኋል። ካነሰ ደግሞ $100 $50 ሊጨምሩላችሁ ስለሚችሉ አሪፍ ነው። $200 ብናስጨምረው $100 ብናስጨምረው ሱፐር ማይል ያልፋል ማለት ነው። ሱፐር ማይል ነው አቬሬጅ ሬታችን። ከዛ በላይ ሲሆን ደግሞ አሪፍ ነው። 2.7 ፐር ማይልም ሲሆን 2.8 ፐር ማይልም ከሆነ አሪፍ ነው። ይሄ ሎድ አሪፍ ነው። እዚህ ጋር እንደምታዩት ኮንታክት ኢንፎርሜሽናቸውን ያስቀምጡልን ኢሜይል እንድንልክላቸው ነው። ኢሜይላቸውን እዚህ ጋር ኮፒ እናደርጋለን። ያው አላሳየዋችሁም። እዚህ ጋር እንደምታዩት ላቤዳ ሻት ይላል። 22 ፊት ነው። አሪፍ ነው። ለኛ 2200 ፓውንድ ነው። ቀላለው። አሪፍ ሎድ ነው። እዚህ ጋር እንደምታዩት ኮሜንት ላይ እንዳስቀመጡልን ዴሊቨሪ ስትሬት ትሩ ነው የምንሄደው ማለት ነው። ይዞት ቀጥታ ነው ድሮፕ የሚያደርገው። ቴክሳስ ተነስቶ ቴክሳስ ነው እዛው ዛሬ ፒክ አድርጎት ዛሬ ነው ድሮፕ የሚያደርገው ማለት ነው። እዚህ ጋር ዳይሜንሽኖቹን ኢንቾቹን ነው የሚነግረን። ስታርፕ ያስፈልገዋል፣ ታርፕ ያስፈልገዋል። እነዚህ ነገሮች ያስፈልጉናል። ይህን የምታውቁት ከድራይቨራችሁ ጋር ነው። ይህንን ቴክስት አደረጉለትና ድራይቨራችሁን ጠይቁታላችሁ። ሎዱን ኮፒ እናደርገውና እዚህ ጋር እንሄዳለን። ኢሜይላቸውን እናስገባለን። ከዛ በመቀጠል ሎኬሽኑን እናስገባላችኋለን። ከዛ ይህ ሎድ ስናፕ እናደርጋለን ማለት ነው። ስናፕ እናደርግና እንልክላቸዋለን። ይሄንን ስናፕ አድርገን እንልክላቸዋለን። ኢሜይል ይመልሱልናል ማለት ነው። ኢሜይላቸውን አይተን ሎድ ሬት እናስጨምራቸው ከሆነ ሬት እናስጨምራቸዋለን። ካልሆነ ደግሞ ኒጎሽት ማድረግ ካልቻለን ሬት ማይጨምሩልን ከሆነ እንተውና ሌላ ሎዶች እንፈልጋለን ማለት ነው። ያው እዚህ ጋር አንድ ሎድ አገኘ። ይሄኛውም 45 ማይል ከሎዱ የሚልቀው። ከዛ የሚሄደው ደግሞ 190 ማይል ነው።
ያው እንዳልኳችሁ እንደምረው 190 ማይሉን ለ45 ማይል እንደምራለን። ከዛ በኋላ 550ን እናካፍለዋለን ማለት ነው። 550 ሲካፈል ለ190 ማይል ሲደመር 45 ማይል እናደርግና የመጣልን ሬት ፐር ማይላችን ነው ማለት ነው። ፐር ማይል የምናገኘው ሎዳችን ይሄን አለው ማለት ነው። ሶ ይሄ ሎድ 32 ፊት ነው፣ 560 ፓውንድ ነው። ይሄ ሪፈረንስ አይዲያቸው ነው፣ የሎዱ ሪፈረንስ አይዲ ነው። እዚህ ጋር መደወል እንችላለን። አስክ ፎር ጆርዳን ይላል። ደውለን ጆርዳን ማግኘት እንፈልጋለን ነው የምንላቸው። ከዚያ በኋላ ሎድ ዲቴል ማግኘት ፈልገን ነው እንላቸዋለን። ሶ እንደውላቸው እስቲ። ያው እንደርኳችሁ በፊት ቪዲዮአችን ላይ የምንጠቀመው ዙምን ነው። እዚህ ጋር ስልክ ቁጥሩ እናስገባለን። በዙም ፎን ሰርቪስ ነው የምንጠቀመው። ደውላችኋለን ማለት ነው። ደውለናል፣ እየጠበቅናቸው ነው ማለት ነው። ሆልድ ላይ አድርገው ነው። ሌላ ሰውም እያዋራቸው ስለሆነ ስለሎዱ እስኪያነሱልን ድረስ እንጠብቃለን። ያው ግን እስኪያነሱልን ድረስ ይሄናል መጠበቅ አያስፈልገንም። እንደውላቸዋለን። ድጋሚ ሎዱ ካለ ደግመን እንደውላቸዋለን። ሌላ ሎድ እንፈልጋለን። እስከዛ ድረስ ያው ሌላ ሎድ ገብቶልናል። ሪፍሬሽ እናድርግ። ያው እንደምታዩት በጣም ብዙ ሎዶች አሉ፣ ግን ቴክሳስ ቱ ቴክሳስ አደረጉም። አሁን ድራይቨራችን ከቴክሳስ መውጣት ስለማይችል ነው እንጂ እዚህ ጋር እንደምታዩት በጣም አሪፍ ሎዶች አሉ። 2.6 ፐር ማይል ነው። ይሄ አሪፍ ሎድ ነበር። ያው ኢሜይል ነው የምንልክላቸው። ቅድም ኢሜይል የላክንላቸው ሰዎች መልሰውልናል። ኤምሲያችሁን አስገቡ ብለውናል። ኤምሲያችንን እንልክላቸዋለን። ከዛ በኋላ ስለ ሎዱ ዲቴይል ይነግሩናል ማለት ነው። እኛ የምንፈልገው ቴክሳስ ተነስቶ እዛው ቴክሳስ የሚሄድ ሎድ ስለሆነ ነው እንጂ ከቴክሳስ የሚሄዱ በጣም ብዙ ሎዶች አሉ የሚወጡ ወደ ፍሎሪዳ፣ አልባማ፣ ኮሎራዶ እንደምታዩቸው በጣም ብዙ ሎዶች አሉ። ግን እኛ የምንፈልገው እዛው ቴክሳስ ቱ ቴክሳስ ስለሆነ እዛው እናያቸዋለን። ቴክሳስ ቱ ቴክሳስ ስለሆነብን ነው እንጂ አሁን ከቴክሳስ ውጭ ቢሆኑ እነዚህ ሎዶች ጋር እየደወልን ቼክ ማድረግ እንችላለን፣ መደወል እንችላለን። ስልክ ቁጥራቸው እዚህ ጋር አለ። ስልክ ቁጥር ያላቸው ስልክ ቁጥር ኢሜይላቸው ጋር ኢሜይል እንልካለን። ኢሜይልም ስልክ ቁጥርም ያላቸው ኢሜይልም እንልክላቸዋለን። ስልክ ቁጥራቸው ላይ እንደውልላቸዋለን ማለት ነው። ሪፍሬሽ እናደርጋለን። ሎዶች ገብተውልናል። ያው እዚህ ጋር ሎድ ገብቶልናል። ያውላችሁ 51 ማይል ነው ከኛ የሚርቀው። ከዛ በኋላ 51 ማይል ተመልሰን ዳላስ ቴክሳስ ነው ድሮፕ የምናደርገው ማለት ነው ሎዱን። እዚህ ጋር እንደምታዩት 51 ይላል። 102 ማይል ማለት ነው። ለ102 ማይል ስንት እንደሚሰጡን ኢሜይል ነው እንድንልክላቸው የጠየቁን። ሶ ኢሜይል እንልካለን ማለት ነው። የቅድሞቹ ኤምሲ ጠይቀውናል። ኤምሲያችንን ደግሞ ለነሱ እንልክላቸዋለን። ያው ቶሎ መፍጠን አለብን፣ አለበለዚያ ሌላ ሰዎች ሎዳችንን ሊወስዱብን ስለሚችሉ ያ ኢሜይል ልከንላቸዋል። ለእነዚህኞቹ ደግሞ ኤምሲያችንን እናስገባለን። ያው ኤምሲ ፕራይቬት ስለሆነ ኤምሲያችንን አላሳያችሁም። የድራይቨሩን ኤምሲ ነምበር ነው እዚህ ጋር የምናስገባው። ኤምሲ ነምበር እኔ ልክላችኋለሁ፣ እናንተ ማየት ስለማይጠበቅባችሁ እናንተ ደግሞ የድራይቨራችሁን ኤምሲ ነምበር ማስገባት ትችላላችሁ። ሪፍሬሽ እናደርጋለን። ሶ ዛሬ እንደ ድል ሆኖ የምንደውላቸው ሰዎችም አላነሱልንም። ያው አሪፍ ሎድ ነው። 21 ማይል ነው ከድራይቨራችን የሚርቀው። 55 ማይል ነው ሄዶ ድሮፕ የሚያደርገው። 30 ፊት ነው። አሪፍ ነው። ፊቱም ከኛ ከድራይቨራችን ጋር ከትራካችን ጋር ፊት ያደርጋል። 7000 ፓውንድ ነው። እዚህ ጋር ኮሜንት ጽፈውልናል። ኮሜንቱን ማንበብ እንዳትረሱ፣ ምክንያቱም ለእናንተ ትራክ የማይሆን ከእናንተ ጋር ፊት እንደማያደርግ ማያደርግ ሎድ ከሆነ ግዴታ እናንተ መልፋት ስለሌለባችሁ ማለት ነው። እዚህ ጋር እንደምታዩት ኖት ወርክ ዊዝ ዲስፓቸር ካምፓኒ ሲላል ከኛ ጋር መስራት አይፈልጉም ማለት ነው። እነዚህ ዲስፓቸር ማዋራት አይፈልጉም፣ ድራይቨሩን ቀጥታ ማዋራት የሚፈልጉት። ወይ ለድራይቨራችን ስልኩን እንልክለታለን፣ ሎዱን እና ስልኩን ለድራይቨራችን እንልክለታለን፣ ወይ ደግሞ እናልፎና ሌሎች ሎዶች ስለሚገቡ ብዙም አያስጨንቀንም እንደዚህ አይነት ነገር። ሌላ ሎድ እንፈልጋለን ማለት ነው። ያው እዚህ ጋር አንድ ሎድ አግኝተናል። ይሄ ደግሞ ፐር ማይል ራሱ
5 ፐር ማይል ነው የሚከፍሉት። $5 ፐር ማይል ማለት በጣም ብዙ ነው። ይሄ ሎድ በቃ ደውለን ማግኘት መቻል አለብን። እስቲ እንደውላቸውና እንደሚሉን እንሰማለን። እስከሚያነሱልን ድረስ እኛ ኢሜል እንልክላቸዋለን። ብዙ ጊዜ እንደዚህ ኢሜል ካስቀመጡ ኢሜል ነው በቃ እንዲላክላቸው የሚፈልጉት ማለት ነው። ያው ምንድነው ያለን ቮይስ ሜል አስቀምጡልን እንደውላቸዋለን ያለን። ያው ኢሜል ነው የሚፈልጉት ማለት ነው። ኢሜል እንልክላቸዋለን። የትሪፑን ስክሪንሾት እናነሳለን፣ ኢሜላቸውን እናስገባለን። ኤምሲ ነምበራችንንም አብረን ብንልክ ጥሩ ነው። ኤምሲ ብለው ድጋሚ እንዳይጠይቁን። እንደዚህ እናደርጋለን። እነሱ እስኪልኩልን እንጠብቃለን። ከዛ በኋላ ሎድ እናደርጋለን ማለት ነው። እዚህ ያደረግን ሎድ እንፈልጋለን ማለት ነው። 1 ሰዓት ወይ 2 ሰዓት ቢፈጅብን ነው። ከዛ በለጠ የሚፈጅብን አይመስለኝም። ምክንያቱም ሀሻት ነው ያለን። እንደምታዩት ሎዶች አሉት። ቴክሳስ ስለሆነ ዴር ዞን አይደለም። ዴር ዞን ማለት ሎድ የማይገኝባቸው ኤሪያዎች ናቸው። እዚህ ጋር ግን ሎድ የሚገኝበት ዳላስ ቴክሳስ በጣም ጥሩ ሎዶች ስላሉ ሎድ የሚገኝበት ስቴት ስለሆነ ሲቲም ስለሆነ ሎዶች እናገኛለን። ግን አሁን ፍሎሪዳ፣ ዋሽንግተን ምናምን ብንሄድ ኖሮ ዴድ ዞን ናቸው። ከዛ ትራክ ለማውጣት በጣም ያስቸግራል። ግን ይሄ አሪፍ ስቴት ስለሆነ ሎዶችን እናገኛለን። እንደውላለን፣ ኢሜይል እንልክላቸዋለን። ከዛ በኋላ ሎዱን ቡክ እናደርገዋለን ማለት ነው። ግን ሎዱን ቡክ ከማድረጋችን በፊት ለድራይቨራችን ቴክስት እንልክለታለን ማለት ነው። ዙም እንጠቀማለን። እዚህ ጋር ኤስኤምኤስ የምትላለች እዚህ ጋር እንደምታዩት ኤስኤምኤስ ላይ እንሄድና ለድራይቨራችን ሎድ እንልክለታለን ማለት ነው። ሎዱን ቡክ እንድናደርገው ከፈለገ ቡክ እናደርግለታለን። ካልፈለገው ደግሞ ሌላ ሎዶች እንፈልጋለን። ያው ፒክአፕ ታይሙን እንደነገርኳችሁ 11 AM ስለሆነ 11 AM ላይ የሚሆን ሎድ ነው የምንፈልግለት ማለት ነው። እንደዚህ ነው ሎድ ቡክ የምናደርገው። በቀጣይ ቪዲዮ እስክንገናኝ ድረስ ይህን ቻናል ላይክ እና ሰብስክራይብ አድርጉ። Keep shining, guys.